ሰላም ሰላም ውድ የተከበራችሁ የጨረቃ ቤተሰቦች እንደምን አላችሁ? አሁንም በአይሚና በብሩኬ ቪዲዮ መጥቻለሁ። ያም ደግሞ ኮሜንት አብረን እናንብብ የሚል አካውንት ከፍቻለሁ። ይሄንም አካውንት የከፈትኩት ለምን መሰላችሁ ቤተሰቦቼ? አይሚና ብሩኬ ቪዲዮ ላይ ከ3000 እና ከ4000 በላይ ኮሜንት ይደረጋልና ያሁላ ኮሜንት አያዩትም፣ ብዙ ናቸውና አሪፍ ኮሜንት ምላቸውና ብዙ ላይክ ያላቸውን ኮሜንቶች እዚህ ጋር አቀርብላችኋለሁ። የእናንተን ኮሜንት ስለሚነበብ ቪዲዮውን ላይክ፣ ሼር፣ ኮፒ እያደረጋችሁ ቤቱ ደግሞ አዲስ እንደመሆኑ መጠን ሰብስክራይብ እያደረጋችሁ በአንድ ቀን 1000 እና 2000 ሰብስክራይበር እንደምታስገቡኝ እርግጠኛ ቤተሰቦቼ። እስቲ ወደ ኮሜንታችን እንሂድ። አይሚ ይቅርታ አድርጊለት የምትሉ እዚህ ጋር ዙዙ ጽፋለች። ዙዙ ቲዩ በጣም ተባረኪ። ይሄ አይዲያና ይሄ ኮሜንት በጣም ደስ የሚል ኮሜንት ነው። ምክንያቱም አይሚ ይሄን ኮሜንት በተደጋጋሚ በምታይ ቁጥር ምን ታስባለች? በቃ ብሩኬ ከልቡ ነው፣ ቤተሰቦችም እኔና ብሩኬ እንንታረቅ ይፈልጋሉ ብላ ለብሩኬ ይቅርታ ታድርግለት ብዬ አስባለሁ። ይሄ ኮሜንት በጣም የሚገርም ኮሜንት ነው። አይሚ የኔ ውድ ታይ ይቅርታ አድርጊለት፣ አብራችሁኑ መቼም አትለያዩ፣ አይዞ ብሩኬ ጊዜ ያስፈልጋችኋል፣ ተረጋጉ። ይሄ ኮሜንት በጣም አሪፍ ኮሜንት ነው፣ ግን ደግሞ ጊዜ ያስፈልጋችኋል የሚባል ነገር እኔ አልስማማ ቤተሰቦቼ። አይሚና ብሩክ መሀል ላይ ክፍተት እንዲፈጠር አልፈልግም። በቃ ምክንያቱም መሀል ላይ ክፍተት በተፈጠረ ቁጥር ነገሩ እየሰፋና መሀላቸው ሌላ ነገር እየገባ ይላል ብዬ አስባለሁ። ይህም ኮሜንት ግን አሪፍ ነው። እስቲ ሌላ ኮሜንት እኔ ብሩኬ አይሚን አብሳላትና ፍፄን አረቅ የምትሉ እጅ ወደ ላይ ብያለሁ ቤተሰቦቼ። ምክንያቱም ይህም ኮሜንት አሪፍ ነው፣ ለብሩኬ ጥሩ ነገር ነው። ምክንያቱም ብሩኬ ጓደኞቹን ማን እንደሚጎዳው አሁን ለይቷል ብዬ አስባለሁ። ስለዚህ ከዚህ በኋላ ማንም ማቅረብ እንዳለበት፣ ማንም ማራቅ እንዳለበትና ማንን በገደብ መቅረብ እንዳለበት ያውቃል ብዬ አስባለሁ ቤተሰቦቼ። ቀጣዩ ደግሞ አይሚን ተረጋጊ የምትሉ በላይ አሳዩ። ቡቡዬን አንተ መልካም ልጅ ነህ ወንድሜ፣ እባካችሁ ሰላም ፍጠሩ። ቅመሜ ኮሜንታተሮች አንድ የሚያደርጋችሁ ነገር ጻፉ እባካችሁ። በቃ ይህ ትልቅ ነገር ነው ቤተሰቦች። ምክንያቱም አይሚን ተረጋጉ። በቃ አይሚን ተረጋጊ ማለት ጥሩ ነገር ነው። በዛወይ ኮሜንቱን ባያዩትም እኔ አሁን ይህን ቪዲዮ ሰራ አይሚንና ብሩኬ ያዩታል እና ቢያንስ ያዩታል። በቃ አይሚን ተረጋጊ ማለታችሁና ብሩኬን ደግሞ መደገፋችሁ ኮሜንታችንም አንድ አይነት መሆን እንዳለባችሁ ማወቃችሁ ራሱ ጥሩ ነገር ነው ቤተሰቦች። እውነቴን ነው። አንድ ከሆንን አይሚንና ብሩኬ ማስታረቅ አያቅተንም። ቡቡ ለትንሽ ጊዜ እሙሼ ጋር ሂድ፣ እረፍት አድርግ ወንድሜ። ይሄ ጥሩ ሀሳብ ነው፣ ግን ደግሞ ከሄዱ ከአይሚ ጋር ነው የሚላልበት ብዬ አስባለሁ። ምክንያቱም ከሄደ መሀል ላይ ክፍተት ይፈጠራል። በዚህ ክፍተት ደግሞ እዛ ማን አለች? እዩ አለች። እዩ ጋር ደግሞ የሆነ ነገር ቢገናኙ አይሚ ልታብድ ነው። ስለዚህ ይሄ ኮሜንት ጥሩ ነው ብዬ አላስብም። እናንተ በመንገድ ታስባላችሁ ቤተሰቦቼ? ማለት እንዲተራቁ ስለማልፈልግ ነው እህቴ። አይሚዬን ነገር አብጂ የምትሉ አዎ አይሚ የሆን ነገር አብጂ፣ በቃ የሆን ነገር አብርጂ፣ ሁሉ ነገር ታይ። ባይዘወይ ነገሮችን ከያዘን ብዙ ነገር አለ፣ ብዙ የማያልቁ ነገሮች አሉ። ስለዚህ ያን ነገር ተውት አድርገን ብለን ብሩኬም ልቡ እንደተመለሰ ስላየሽ ይቅርታ ብታደርጊለት ጥሩ ነው። ይህ ኮሜንት በጣም የሚገርም ኮሜንት ነው ቤተሰቦቼ። አይሚዬና ብሩኬ መቼም አይለያዩም። እሺ መቼም ተስፋ አልቆርጥም በጭራሽ። ፈጣሪ ፍቃድ አንድ ቀን ይስተካከል፣ ተረጋጉ። ይሄ በጣም ቤተሰቦችን የሚያረጋጋ ኮሜንት የጻፍሽው እህቴ ተባረኪ። ይህም ኮሜንት በጻፍሽበት እጅሽ ብር ወርቅ ያዙላችሁ ቤተሰቦች፣ ኮሜንታችሁን በምጽፉበት እጃችሁ። እውነቴን ነው። ባይዛወይ የእናንተ ኮሜንት ብዙ አይላለው፣ የእኛ ሀሳብ ብዙ አይላለው። እኛ አንድ በሆንን ቁጥር አይሚና ብሩኬ የሚታረቁበት ነገር ይፈጠራል ብዬ አስባለሁ። አይሚዬ ተጎድተሻል፣ ሴቶች እያመጣ አሰድቦሻል፣ አስመትቶሻል፣ ይቅርታ አድርጊለት፣ ቤቱን ቀይሩ፣ ፍፄን አርቁ። አዎ ባይዛወይ ነገሮች የተፈጠሩ ነገር ተፈጥሯል ቤተሰቦቼ። ሁሉ ነገር አልፏል። አሁን ላይ ነገሩን እንደ አዲስ መቀጠል አለባቸው ብዬ አስባለሁ አይሚና ብሩኬ ቤተሰቦቼ። ምክንያቱም ቤቱን መቀየሩ ሳይሆን ሰዎቹን ማራቅ፣ ማንም ማቅረብ እንዳለበትና ማንም ማራቅ እንዳለባት አይሚም የማንም ወሬ መስማት እንደሌለባቸው ማወቅ አለባቸው። በአሁኑ መቼም ጸባቸው ብዙ ነገር ይማራሉ ብዬ አስባለሁ ቤተሰቦቼ። ቀጣዩ ደግሞ ታረቁልን እባካችሁ። በቃ ይሄ ሁላችንም ሀሳብ ነው። ታረቁልን እባካችሁ። እውነቴን ነው። አሁንም ኮሜንት ጻፉላቸው ቤተሰቦቼ። አይሚዬና ብሩኬ ማቼም አይለያዩም። አይሚዬ ተረጋጊ ባክሽን። በቃ አዎ በቃ ከዚህ በላይ ምን አለ ቤተሰቦቼ? እውነቴን ነው። ባይዘወይ እናንተ ኮሜንት አይ እንዳለው ታያላችሁ ቤተሰቦቼ። አይሚዬ ባክሽን አትጨክኝ፣ ታረቁ የምትሉ በሚገባ አይሚዬ አትጨክኝ እባክሽን። አሁንም አይሚ ይሄን ቪዲዮ ማየት እንደማይቀር አውቃለሁ። አንቺ ሜንሽን ብሩኬ ሜንሽን አድርጌ ስለምሰራ እባክሽን በቃ ታረቁ። የሁሉም ሀሳብ ኮሜንት እንግዲህ እዚህ ጋር እያሳየኋችሁ ነው። አይሚም ይሄን ኮሜንት እንዳለ ስታይ ሁሉም የሚፈልገው የእናንተን ሰላምና አንድነት ነው። ስለዚህ አይሚና ብሩኬ እንድታረቁ እንፈልጋለን። ዝቅ ማለት
ለፍቅር ጀግነት ነው። ብሩኬ ተስፋ እንዳቆርጥ ታገል። አይሚን ተጎድተሻል፣ ግን ይቅር በዩ በቃ። ይሄ የሚገርም ያስጨበጭባል። እንዴት ብትሉ በቃ ለብሩኬ ሞራል እየሰጣችሁት ነው ባይዘው። ምክንያቱም ብሩኬ ተስፋ እንዳይቆርጥ እያደረጋችሁት ነው። ብሩኬ ዝቅ ብሎ ይቅርታ ስለጠየቀ ምንም አይጎልብም ባይዘው። ብሩኬ ይሄን ቪዲዮ የምታየው ከሆነ አንተ እያደረክ ያለው ነገር ጥሩ ነው። በቃ መገፋቱ ሁሉ ነገር ከአንተ ይለፍ። በቃ አንተ የሚገባህን አይሚን ያንተ ለማድረግ ምንም ነገር ጣር፣ እንደሚሳካልና በቅርቡ ታርቃችሁ እንደምናየው በጣም እርግጠኛ ነኝ ቤተሰቦቼ። በቃ ብሩኬን ልብ ቅርጽ ያለው እሺ። ዛሬ ከፍቶኛል፣ ሴትዮዋ አስቀየመችኝ፣ አለቀሱ። የማዳም ቀሞች ያልታሰበ እንጀራ ይስጠን፣ የሰው ፊት እያሰቃየን ከመዳም ቤት ፈጣሪው ያውጣን። እውነቴን ነው። እውነት እኔ የሁሉ ጊዜ ጸሎቴ እናንተ ቅን ልቦች ያላችሁ የማዳም ቀሞች፣ እውነቴን ነው። በቃ ፈጣሪ እንደው የሆነ ያልታሰበ እንጀራ ሰጥቷችሁ ካላችሁበት አገር ወጥታችሁ ወደ ሀገራችሁ ገብታችሁ ከቤተሰቦቻችሁ ጋር የምትሰለፉት ጊዜ የረፍት እንጀራ ይስጣችሁ። እውነቴን ነው። የማያልቅ እንጀራ፣ ዱቡዳ፣ ድንገተኛ እንጀራ ይስጣችሁ። ጥሩ ነገር አይጋጥማችሁ። ሁላችሁም ቤተሰቦች ከማዳም ቀም ቤት የምትወጡበት ነገር ይፈጠርላችሁ። አሜን በሉ ኮሜንት ላይ ቤተሰቦቼ። እውነቴን ነው። ልክ ነሽ ቡራያ ይዞ አይሚዬን ተረጋጊ እባክሽን እና አረ ታረቁ። ኤፍሬም አስታርቃቸው፣ አንተ እንደወሰድካት አስታርቃቸው። ይሄ ጥሩ ሀሳብ ነው። ኤፍሬም ነው ነገሩን የበጠበጠው፣ ኤፍሬም ነው ነገሩን የለያየው። አሁንም ኤፍሬም ብታስታርቃቸው ጥሩ ነው። ዛሬ የሚሰራው ስራ ጥሩ ነው። ብሩኬ ወስደ ማገናኘት ከሚጋር ጥሩ ነው። አንድ እርምጃ ተራምደዋል። አሁንም ግን ማስታረቁ ይቀራል እያለች ነው። ይሄ ነገር ስማማበታል በጣም በቃ ተለያዩ። መለያየቴ በእናንተ አልተጀመረም። ሰው 5 ጊዜ ወልዶም እንኳን ይለያያሉ። አታከብዱ። ለእኛ እኮ አይደለም አብራችሁ የምትኖሩት ገልቱላ። ባይዘዌ ይህን ኮሜንት ሳነበው ራሱ ደስ አያለኝም። ምክንያቱም ይህ ኮሜንታውን ምንድን የሚያስተምረው ምንድን የሚያስተላልፈው እንጃ። እኔ ይህ ኮሜንት ጥሩ ነው እያላስብም። ምን ማለት ነው እንዴ? እኛ ሁላችንም እዚህ ጋር ቁጭ ነው የምንለፈው። ቁጭ ነው የምናያቸው እኮ የአይሚና የብሩኬን ደስታ የአይሚና የብሩኬን ፍቅር ስለምንወድ ነው እንጂ እዚህ ጋር እንዲለያዩ ብንፈልግ ማለም ቁጭ እናለን አይደል ቤተሰቦች? ይህ ኮሜንት በጣም ታዝቤዋለሁ። በጣም ባይዘዌ የእናንተ ኮሜንት ብዙ ነገር እንደሚለውጥ በጣም እርግጠኛ ነኝ ቤተሰቦቼ። አይሚና ብሩኬ መቼም አይለያዩ የምትሉ መቼም ተስፋ አልቆርጥም እርግቦቼ። አዎ መቼም ተስፋ አንቆርጥም ማለት ቤተሰቦቼ። መቼም አይሚና ብሩኬ ተስፋ የሚቆርጥ ሰው ካለ የጨረቃ ቤተሰብ አባል አይደለም ማለት ነው። በቃ ሁሌም መጸለይና አንድ መሆን አለብን። የኛ አንድነት ቤተሰቦቼ የእነሱን ሁሉ ነገር ይቀይራል። ከምሬ ነው። እውነቴን ነው። እውነት እላችኋለሁ። ሁሉ ነገር ይቀይራል። በቅርቡ ጠብቁ። አይሚና ብሩኬ ላይ ብዙ ተስፋ አለኝ፣ ብዙ ነገር አለኝ። ስለዚህ ቡቡ ተስፋ አትቁረጥ። አይሚዬ የኔ ቆንጆ ተረጋጊ፣ ታረቁ። በቃ አሁን ሁላችሁም ተረጋጉ። አይሚን እባክሽን ብሩኬን ታረቂው ስንላት እውነቴን ነው አይሚ ልቧ ተመልሶ ከብሩኬ አንድ እንደምትሆን በጣም እርግጠኛ ነኝ። አያላችሁ እንዴት አያችሁት ይሄን ቻናል? ምክንያቱም ኮሜንት ማንበባችን ጥሩ ነው ብዬ አስባለሁ ቤተሰቦች። ምክንያቱም ኮሜንታችንን ሁላቸውም አይሚና ብሩኬ ያውላ ኮሜንት ገብተው ከሚያዩ እኔ እዚህ ጋር ባጭር ቪዲዮ ሰርችላችሁ ሰመጣላችሁ ያውሳል ማለት ነው። ቡቡዬ የኔ ውድ አይዞ ፈጣሪ ይጠብቅ። የሙሼ ጀግኖች ወንዶች በላይ የምድረ ድምቀት ኢንተርኔት ተከፍቶ ማየት አንፈልግም። አንተን ከፍቶ ማየት አንፈልግም ቀብራራው። አዎ ብሩኬንም አይሚንም እኩል እናያቸው ቤተሰቦች። እዚህ ጋር አንድ ነገር ማሳለም ፈልገው ነገር አይሚንም ብሩኬንም ተከፍቶ ማየት አንፈልግም። ብሩኬ ተረጋጋ፣ አይዞ። አይሚ ተቀበላ ይቅርታን አንዴ እንደምናያችሁ በጣም እርግጠኛ ነን አይደል እንደ ቤተሰቦቼ። ባይዘዌ የእናንተ ኮሜንት ብዙ አይላለው እነግራችኋለሁ። አሁንም በእኔ ቪዲዮ ላይ ኮሜንት ማድረግ ትችላላችሁ። የእናንተ ነው፣ ማይኩ የኔ ነው፣ ኮሜንቱ ደግሞ የእናንተ ነው ቤተሰቦቼ። ቡቡ አንተ ፈጣሪ የወደደ ሰው ነህ፣ ይቅር ባይ በርታ። አዎ ባይዘዌ እውነትን ነው። እዚህ ጋር ቤተሰቦቼ ብሩኬ ይቅርታ ማለቱ ራሱ ትልቅነት ነው። በቃ ከትልቅነት ማለት በቃ ይቅርታ ማለት ቤተሰቦቼ የበታችነት አይደለም። ያን ስለተገነዘበ ነው። በቃ ቃሉን ስላወቀ ነው አንዴ ብሩኬ ሄዶ ይቅርታ ይጠይቃት። ስለዚህ ይሄ ምንም አያሳፍርም። ባይዘው ነገ ላይ ያስከብረዋል፣ ነገ ላይ ትልቅ ቦታ ያደርሰዋል እንጂ ብሩኬን ማንም ሰው ብሩኬን አያሸማቅቀውም አይደል እንዴ? ብሩኬ አንተ ማንንም አትሰማም፣ በርታ። አይሚንም መልስ። አዎ ይመለሳሉ ቤተሰቦቼ፣ ይመለሳሉ። በዚሁ በቅርብ ቀን እንደሚመለሱ በጣም እርግጠኛ ነኝ ቤተሰቦቼ። ምክንያቱም አይሚና ብሩኬ መሃል ላይ የተፈጠረው ነገር ትንሽ ነገር ነው። ያሰፉት እነሱ ራሳቸው ናቸው። አሁንም ግን ነገሩን ማጥበብ የሚችሉት ራሳቸው ናቸው ብዬ አስባለሁ ቤተሰቦቼ። አይሚዬ እባክሽን ይቅርታ አድርጊለት። አይሚዬ የኔ ቆንጆ፣ አይሚዬ የኔ ወርቅ፣ አይሚዬ የኔ እናት
ተረጋጊ። ብሩኬ አይወደስም እንዴ ቤተሰቦች? ብሩኬ እኔ ማር፣ ብሩኬ እኔ ወርቅ፣ ብሩኬ እኔ አባት፣ ብሩኬ ንጉሥ አይባልም እንዴ? አዎ ልክ ናችሁ። ባይ ዘ ዌይ ሁለቱንም እኩል አይን ካየን ሁለቱንም እኩል ከመከርናቸው እንዳይመለሱ እርግጠኛ ነኝ። ብሩኬ አይሚ መቼም ቢሆን አይለያዩ የምትሉ ላይክ አድርጉ። ኧረ መቼም አይለያዩ፣ መቼም ቢሆን እንዴት ይለያያሉ? አይሚና ብሩኬ ይለያያሉ ብሎ የሚያስብ ሰው ካለ ቤተሰቦች፣ እኔ ጨረቃ ቤተሰቦች አይደለም። ብሩኬ አይዞ፣ ተስፋ አትቁረጥ። አዎ ተስፋ መቁረጥ የለብህም ብሩኬ። በምንም ተአምር ከአይሚ ጋር አንድ ላይ አልሆንም፣ አይሚ አትፈልገኝም ብለህ ተስፋ እንዳቆርጥ አይደል ቤተሰቦች። ይሄ ኮሜንት በጣም አሪፍ ኮሜንት ነው። እቴ ተባረኪ። ሁላችሁም ኮሜንት የምታደርጉ ሰዎች ተባረኩ ቤተሰቦች። አይሚና በቡ መቼም አይለያዩም፣ በቃ ታረቁልኝ እምትሉ አዎ በቃ መቼም አይለያዩም። እንደዚህ ነው ኮሜንት ሳይ ቤተሰቦቼ ደስ ይለኛል። ምክንያቱም በቃ ሞቲቬት ነው የሚያደርጋቸው አይሚና ብሩኬ ነው ቤተሰቦቼ። በኔም ቪዲዮ ላይ ኮሜንት እየገባችሁ ኮሜንት አድርጉላቸው። ኤፍሬም እንኳን ደስ አለ፣ ይሄ ሁሉ ያንተ ሴራ ነው። ቡቡዬ የኔዋ ፈጣሪ ከጎን ሁሉ ይሁን። ለራስ ጊዜ ስጥ። ለራስ ጊዜ ስጥ ማለት ራሱ ማረጋጋቱ ጥሩ ነው። ክፍተት ፈጥረው ግን ራሳቸውን ማዳመጥ አለባቸው እያላስብም። ኤፍሬም ለምትሉ ደግሞ ያ ነገር አልፏል። አሁን ኤፍሬም ነገሩን እንዲያስተካክል ጥሩ ኮሜንት ምንጽፍለት ጥሩ ነው ብዬ አስባለሁ። ነገሮችን ጠመም አድርገን ካየነው ንገራችሁ ኤፍሬም ከዚህ በላይ ብዙ ነገር ሊያመሳቅል ይችላል። ስለዚህ አሁንም ኤፍሬም ዛሬ የሄደው እርምጃ ጥሩ ነው። አሁንም ግን አንተ እንዳለያያቸው ቅድም አንተ ማስታርቃቸው የሚል ኮሜንት አይቻለሁ። ስለዚህ ይህም ጥሩ ነው። ልክ ነህ፣ ያለፈው አልፏል፣ ምንም አይደለም። ከዚህ በኋላ ተረጋጋ፣ አትቸኩል፣ ሴት አታምጣ። በተለይ አብሳላት ካመጣ እኛም አንፋታክም። አዎ በቃ ይሄ ቆራጥ የሆነ ነው። በቃ እንደ ደርግ ቆራጥ የሆነ ኮሜንት ነው እዚህ ጋር። ምክንያቱም ከዚህ በኋላ ማንም መሀላችሁ ላይ ማየት አንፈልግም። ሌላ ሴት አምጥተህ እዚህ ጋር ምንም ጭቅጭቅ እንዲፈጠር አንፈልግም። አሁንም ቢሆን ይሄ ነገር ትልቅ ኮሜንት ነው። ብሩኬ ይህን ቪዲዮ ካየው ይሄ ኮሜንት ለአንተ ነው። ምክንያቱም ከዚህ በኋላ አይሚ መሀል ላይ ተጨንቃ ሌላ ሴት መታ እንድመታት አፏ እንድከፍትባት አንፈልግም። አይሚዬ ታይ፣ ይቆጭሻል፣ ለመወሰን አትቸኩይ ውዴ። ቡቡን አይሐዘንሽም የኔ ወርቅ፣ ይቅርታ ልብ ይኖርሽ። ፍቅር በመታገስ መሸነፍ ነው አይሚዬ። አዎ ይሄ ትልቅ ነው። በቃ አንዳንዴ ፍቅር መሸነፍ መኖር አለበት ብዬ አስባለሁ። ቤተሰቦቼ የእናንተ ኮሜንት በጣም እጅግ በጣም አሪፍና አስተማሪ ኮሜንት ነው። ቤተሰቦቼ ቪዲዮ እንዴታያችሁት፣ ሀሳቤን እንዴታያችሁት፣ ይህን ቤት ሰብስክራይብ በማድረግና ትልቅ ደረጃ በማድረስ ይህን ቪዲዮ አይሚና ብሩክ ጋር እንዲደርስ ሼር፣ ኮፒ ሊንክ ያደርጋችሁ አድርሱላቸው ብዬ አስባለሁ። ቤተሰቦቼ መልካም ምሽት ይሁንላችሁ።